ዛሬ የቤት ሰራተኛዬ በዓልን በማስመልከት ከጓደኞቿ ጋር እንግዲህ ሃንግ አውት ልታደርግ ነው። ስለዚህ ጌት ሬዲ ዊዝ ገኒ። መጀመሪያ ፊቷን ነካ ነካ እናረጋታለን። ቅንድቧ ስስ ስለሆነ ፊል ነው የምናደርገው። ሜካፕ አናበዛባትም። ትንሽ ነገር ብቻ የሆነ ፊቷ ለወጥ እንዲልና ዳርክ ስፖቶች ስላላት እሱን ጽድት አድርገን ፋውንዴሽን እንቀባታለን ማለት ነው። በጣም ደስ ብሏታል። ግራም ገብቷታል። ስቀባት ወደዛ ተሸሸኛለች። ይዋት እንዴት እንደምትሆን ከዛ ብላክ ምንድነው ዳርክ ስፖቶችን ምናምን ከሸፋፈንን በኋላ ፋውንዴሽናችንን ቀብተን በቃ ፓውደር ብቻ ነው የምናደርግላት። እና ገኒ በጣም ምርጥ ልጅ ናት። ባይዘይ በጣም የዋህ ናት። አሪፍ ልጅ ናት። እኛ በጣም ወደናታል። ተመችታናለች። እንግዲህ ሜካፓን ጨረሰች ማለት ነው። ከዛ በኋላ ወደ ጸጉሯ እንሄዳለን። ጸጉሯ እዚህ ጋር ይዋት ልጠርገው ነው ጸጉሯ ማለት ነው። በመከራ ነው ብያዘው። እጥረቱ ልነግራችሁ አልችልም። ሊያውም ትላንት ሄዳ ጸጉር ቤት ተተኩሳ ምናምን መጣ ነው። ብቻ እንደምንም ለማስያዝ ሞካክር ያለው እንደዚህ ቆንጆ አድርገን ካስያዝ ነው በኋላ የሆነ ምንድነው የሚባለው ይሄ ብቻ ይሄኛው ዊግ ነበረኝ። እሱን ከኋላ ጠምጠም አድርጌ ያስያዝኩላት እንደምንም ይዟል። ከዛ ጆሮ ጌጥ መረጠችና ጆሮ ጌጥ ሰጧት። ጆሮ ጌጥ አደረገች። ከዛ የሀገር ባህል ልብስ እሱን ለበሰች። ያት እንዴት እንዳማረባት። ከዛ ሽቷን ቀባቀባለች። በቃ እንዴት ደስ እንዳላት ልነግራችሁ አልችልም። ይሄንን ትመስላለች። ዛሬ እንግዲህ ፈታ የምትልበት ቀን ነው። ባይ